I'm glad I was not part of the bloody civil war. እንደው ከተፈታህ በኋላ ለረጅም ጊዜ ዝም ብለሃል ሰዎች ሁሉ ጀዋር መሐመድ ለምንድነው ማይናገረው ጀዋር መሐመድ ምን እያሰበ ነው ምን እየሰራ ነው ይባላልና ይሄን ሁሉ ጊዜ ዝም ያልክበት ምክንያት ምንድነው አንዳንዶች ከመንግስት ጋር ተደራድረህ ነው የወጣኸው ምንም ላለመናገር ተስማምተህ ላይ ተፈታኸው ይላሉ መልስህ ምንድነው እንግዲህ እንዳልኩሽ እስር ቤት ውስጥ ሪፍሌክት ለማድረግ ከመታሰሪ በፊት ምናልባት ለ10 አመታት ያለማቋረጥ በኢትዮጵያ ፖለቲካ ውስጥ ተሳተፍ ነበር ብዙ እናገር ነበር ብዙ ጽፍ ነበር ብዙ ኢንጌጅ አደረግ ነበር እስር ቤት ውስጥ ሪፍሌክት ለማድረግ ከፍተኛ እድል አገኘው ያ ብቻ ሳይሆን በተለይ ወደ ቃሊቲ ከሄድን በኋላ ለማንኛውም ታራሚ ቴሌቪዥን ነበር የመንግስት ቴሌቪዥን ነበር በቴሌቪዥን ላይ ብዙ ነገሮችን እናይ ነበር አንዱ የተረዳሁት ነገር ተናጋሪ እንጂ አድማጭ አልነበረ ወደ ኋላ እየሳስበው በተለይ ለውጥ እንደመጣ አካባቢ መደማመጥ ቢቻል ኖሮ አብዛኛው ሀገራችን የገባችበት ችግር መከላከል ማስወገድ ይቻል ነበር ወደሚለው መደምደሚያ የገባሁት ስለዚህ እስር ቤት እያለሁ ነው እንደወጣው ለተወሰነ ጊዜ ላለመናገር የወሰንኩት አንዱ ለማዳመጥ ወሰንኩ ለረጅም ጊዜ እንደምታውቂው በጣም እናገር ነበር ያ ብቻ ሳይሆን በአለፉት 2 አመታት እኛ እስር ቤት በነበርንበት ውስጥ ከዛ በጊዜ በገፋ ሁኔታ ተናጋሪ የበዛበት አድማጭ የጠፋበት ነበር አንዳንዴ እንቅልፍ እምቢ ሲለን ተነስተን ከበቀለ ጋር ቴሌቪዥን ላይ ነበር በጣም እናከብራቸው ሞዴሬት የነበሩ ፕሮግሬሲቭ የነበሩ ግለሰቦች እያየናቸው በጣም ወደሚያሳዝንና አስፈሪ ወደሆነ ንግግር ሲገቡ አየናቸው በመንግስት ቴሌቪዥን ምሁራኖች ሰዎችን ሊያስተምሩ ሊያስረዱ ሊያረጋጉ የሚገባቸው ሰዎች አንድን ህዝብ በጅምላ ሲፈርጁ በጅምላ የጥላቻ ብቻ ሳይሆን ለጄኖሳይድ የሚያነሳሳ አይነት ንግግር ሲያደርጉ ስላየን ይሄ ነገር መረጋጋት አለበት እዛውስ መቀላቀል ፈጽሞ አልፈለግንም